ሶስት ሌቦች በከተማዋ ካለ አንድ ትልቅ ሀብታም ሰው ቤት ብዙ ብርና ወርቅ ይዘርፋሉ። የሰረቁትንም ብርና ወርቅ ይዘው ጥቅጥቅ ወዳለ ጫካ ውስጥ ይሰወራሉ። ምሽቱንም እዛው ለማሳለፍ ይወስናሉ። በጫካው ውስጥም እሳት አንድደው እየሞቁ ሳለ በጣም ይርባቸዋል። ከማዕከላቸውም አንዱ ተነስቶ አንድ ሐሳብ ያቀርባል። እርስ በርሳችን እጣ እንጣጣልና እጣው የደረሰበት ሰው ወደ መንደሪቷ ሄዶ ለሶስታችንም ምግብ ገዝቶ ያምጣ፣ የተቀሩት ሁለቱ ደግሞ እዚህ ያለውን ንብረት ይጠብቁ አላቸው። እነርሱም በዚህ ሐሳብ ተስማምተው እጣ ተጣጣሉ። እናም እጣው የደረሰበት ሌባ ወደ መንደሪቷ ሄደ። እዛ ሲደርስም አንድ ምግብ ቤት አግኝቶ ወደ ውስጥ ገባ። የሶስት ሰው ምግብ ማዞ እየጠበቀ ሳለ ወደ ልቡ አንድ ሐሳብ ይመጣል። የራሴን ምግብ ቀንሼ ከበላው በኋላ የተረፈው ላይ መርዝ ብጨምር እነርሱ ሲሞቱ ገንዘቡን በሙሉ ብቻዬን መውሰድ እችላለሁ ብሎ አሰበ። እንዳቀደውም አደረገ። የራሱን ምግብ በልቶ በእነርሱ ላይ መርዝ ጨምሮ ወደ ጫካው ተመለሰ። ነገር ግን በጫካ ውስጥ የተቀሩት ሁለቱ ሌቦች እርሱ ሲመጣ ገለውት የሰረቁትን ንብረት ለሁለት ለመካፈል ተስማምተው እየጠበቁት ነበር። እርሱም እንደደረሰ ለሁለት ተባብረው ጥቃት አደረሱበት። እናም ገደሉት። በመቀጠልም ያመጣውን ምግብ ለሁለት ተካፍለው በሉ። ከትንሽ ቆይታ በኋላም ሁለቱም ሞቱ። እኛም በህይወታችን ለፍላጎቶቻችን ገደብ ካላበጀን ፍላጎቶቻችን ወዳልተፈለገ ነገር ሊመሩን፣ በዙሪያችን ያሉትን ሰዎች ሊጎዱ እና ህይወታችንንም ሊያሳጡን ይችላሉ። እናም ምንጊዜም ቢሆን ለእኔ ብቻ ከማለት ወጥተን ለሌሎችን ብናስብ እና ያለንን ብናካፍል የተሻለ እና ሰላማዊ ህይወት ይኖረናል።